ሰላም ጤና ይስጥልኝ ውድ ቻናላችን አድማጭ ተመልካቾቻችን እንደምን አላችሁ? ዛሬም በአማራ ምድር የድል ዜናዎች እየቀጠሉ ነው። በደብረ ማርቆስ ከተማ ያገዛዙን የምርጫ ሴራ ለማክሸፍ በተወሰደ ልዩ ኦፕሬሽን የክፍለ ከተማው ጸጥታ ኃላፊ ሲደመሰስ፣ ሸዋ ምድር ደግሞ ያሳምነውና የሸዋ ጠቅላይ ግዛት እዞች ታሪካዊ አንድነታቸውን አብስረዋል። በሌላ በኩል 11 የፓራ ኮማንዶ አባላት ወደ ህዝባዊ ኃይሉ ሲቀላቀሉ፣ በሳንቃ ግንባር ደግሞ የ9 ሰዓት የሞት ሽረት ውጊያ ተካሂዷል። የእነዚህን አበይት ዜናዎች ዝርዝር ይዘናል። አብራችሁን ቆዩ። ምርጫ ለማስፈጸም የተንቀሳቀሱ ያገዛዙ ኃይሎች በደብረ ማርቆስ ከተማ የክፍለ ከተማውን ጸጥታ ኃላፊ ጨምሮ ተደመሰሱ። የአማራ ፋኖ ብሔራዊ ንቅናቄ አፋብህን የአማራን ህዝብ ህልውና በምርጫ ስም ለአገዛዙ አሳልፈው ለመስጠት በሚንቀሳቀሱ ኃይሎች ላይ ልዩ ኦፕሬሽን መጀመሩን አስታወቀ። መጋቢት 16 ቀን በደብረ ማርቆስና በጃዊ ከተሞች በተወሰዱ እርምጃዎች ከፍተኛ የአመራር አባላትና ታጣቂዎች መመታታቸው ተረጋግጧል። በደብረ ማርቆስ ከተማ አብማ ክፍለ ከተማ የምርጫ ቁሳቁስ ተሸክመው በነበሩ የፖሊስ አባላት ላይ በታቀደ መልኩ በተወሰደ እርምጃ የክፍለ ከተማው ጸጥታ ኃላፊ ኮማንደር ቢያልፈው መኮንንን ጨምሮ 4 ያገዛዙ ፖሊስ አባላት ተደምስሰዋል። ማህበረሰቡን በማስገደድ የምርጫ ምዝገባ ሊያከናውኑ የነበሩ ሌሎች የፖሊስና የብልጽግና አመራሮችም ከባድና ቀላል ቁስለኛ ሆነዋል። በተመሳሳይ ዜና በጃዊ ፈንድቃ ከተማ ኮልኮሎ ተራ በተባለ ስፍራ መራጭ እንመዘግባለን በሚል ህዝብን ያንገላቱ በነበሩ ያገዛዙ ኃይሎች ላይ ድንገተኛ የቦምብ ጥቃት ተፈጽሟል። የአፋብህን ህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ ባስተላለፉት መልእክት ራሱን በመከላከያ ላይ ያለና ሀገሪቱን በወታደራዊ አገዛዝ ስር ያደረገ ጦረኛ አገዛዝን አስመርጣለሁ ብሎ የሚንደፋደፍ ማንኛውም ኃይል ተመሳሳይ ዕጣ እንደሚገጥመው አስጠንቅቀዋል። ፋኖ ህዝባዊ ተቋምነትን ምሽግ ያደረገውን ያገዛዙን የማጽዳት ስራውን አጠናክሮ እንደሚቀጥልም አረጋግጠዋል። የሸዋ አንድነት በሸዋ ሰማይ ስራ አበራ። የአሳምነው ዕዝና የሸዋ ጠቅላይ ግዛት ታሪካዊ የጋራ መድረካቸውን በደማቅ ሁኔታ አካሂደዋል። በአማራ ፋኖ ብሔራዊ ንቅናቄ አፋብህን ስር የሚንቀሳቀሱት ሁለቱ ግዙፍ እዞች የአሳምነው ዕዝና የሸዋ ጠቅላይ ግዛት እዝ አንድ ሆነን የህዝባችንን የህልውና አደጋ እንቀለብሳለን በሚል መሪ ቃል ሁለተኛውን የወንድማማችነትና የጓዳዊ አንድነት መድረክ በሸዋ ምድር በደማቅ ሁኔታ አካሂደዋል። የአፋብህን ምስረታን ተከትሎ በየካቲት ወር መጨረሻ ላይ የተጀመረው ይህ የአንድነት ጉዞ የመጀመሪያው መድረክ በአሳምነው ዕዝ ቀጠናዎች መጋቢት 29 ቀን መካሄዱ ይታወሳል። የዛሬው ሁለተኛው መድረክ ደግሞ በሸዋ ጠቅላይ ግዛት እዝ ቀጠናዎች የተካሄደ ሲሆን የሁለቱ እዞች መሪዎች፣ የልዑካን ቡድኖች፣ የሰራዊት አባላት የተገኙበት አይነተኛ የሸዋ አንድነት የታየበት ሆኗል። በመድረኩ ላይ የአፋብህን ፖሊት ቢሮ አመራሮች፣ የሃይማኖት አባቶችና የሀገር ሽማግሌዎች በተገኙበት ደማቅ ንግግሮች ተጀምረዋል። አርበኛ መከተው ማሞ የአፋብህን ተቀዳሚ ምክትል ሰብሳቢ ይህ አንድነት በከፍተኛ መስዋዕትነት የመጣ መሆኑን ገልጸው የግል ፍላጎታቸውን ካነገቡ ጸረ አንድነት ኃይሎች ጋር በጋራ ሆኖ መታገል ያስፈልጋል ሲሉ ጥሪ አቅርበዋል። ለሸዋ አንድነትም በሐሳብም ሆነ በአካል ለደከሙ ወገኖች በሙሉ ምስጋና አቅርበዋል። አርበኛ ኢንጂነር ደሳሌ ሲያስብ ሸዋ የአሳምነው ዕዝ ሰብሳቢ ከመቅረት ማርፈድ ይሻላል በማለት ቀደም ሲል በነበሩ ክፍተቶች ጠላት ሰፊ ድል አግኝቶ እንደነበር አስታውሰው አሁን ግን በደል የደረሰበትን ህዝብ ለመካስ የሸዋ ወንድማማቾች በጋራ ለመስራት ቆርጦ መነሳታቸውን አረጋግጠዋል። መድረኩን የአፋብህን ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ኃላፊ አርበኛ አበበ ሙላቱ በመሪነት የመራው ሲሆን የእዙ ወታደራዊ ኪነት ቡድን አባላቶችን ጥበብ የተላበሱ ትምህርት አዘል መልእክቶችን በማቅረብ ለታዳሚ ወኔና ደስታን ፈጥረዋል። ይህ መድረክ የሸዋ ፋኖች ለአማራ ህዝብ ለህልውና ያላቸውን የማይናወጥ አቋም በድጋሚ ያሳዩበትም ሆኖ ተጠናቋል። 11 የፓራ ኮማንዶ አባላት ከነሙሉ ትጥቃቸው ፋኖን ተቀላቀሉ። በአማራ ፋኖ ብሔራዊ ንቅናቄ አፋብህን ቴዎድሮስ ዕዝ 201ኛ ኮር ስር ለሚገኙ ክፍለ ጦሮች በአገዛዙ ሰራዊት ውስጥ በፓራ ኮማንዶነት አብራሪነት ሲያገለግሉ የቆዩ 11 አባላት ከነሙሉ ትጥቃቸው ዛሬ መጋቢት 16 ቀን የተቀላቀሉ መሆናቸው ተረጋግጧል። እነዚህ የፓራ ኮማንዶ አባላት በደብረ ወርቅ ከተማና አካባቢው አገዛዙን ስራ ሲያገለግሉ የቆዩ ሲሆን በህዝባችን ላይ እየተፈጸመ ያለውን ግፍ በስርዓቱ ውስጥ ሆነን መቋቋም ስላልቻልን ቀሪ ጊዜያችንን ህዝባችንን በመካስና ለነጻነት ዘብ በመቆም ማሳለፍ አለብን በሚል የህሊና ውሳኔ ወደ ህዝባዊ ኃይሉ ገብተዋል። እነዚህ የልዩ ኃይል አባላት ወደ ቴዎድሮስ ዕዝ 201ኛ ኮር ሲገቡ በክፍለ ጦሩ አመራሮችና በታጋዮች ደማቅ ወንድማዊ አቀባበል ተደርጎላቸዋል። የኮሩ የህዝብ ግንኙነት ክፍል አሁንም በአገዛዝ ውስጥ ላሉ ሰራዊት የምህረት ጥሪውን በመቀጠል ወደ ህዝባዊ ተቀላቀሉ ሲል መልእክቱን በድጋሚ አስተላልፏል።
የሳንቃ ግንባር 15ኛ ክፍለ ጦር የ9 ሰዓታት መራር ውጊያ በማድረግ ያገዛዙን ሰራዊት ቀጠቀጠ። በአማራ ፋኖ ብሔራዊ ንቅናቄ አፋብኃ ምስራቅ አማራ ቀጠና ሚኒልክ ዕዝ 101ኛ ኮር 15ኛ ክፍለ ጦር ከወልዲያ ከተማ 15 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ ከተማ በወሰደው የተቀናጀ ጥቃት አንጸባራቂ ድል ተጎናጽፏል። መጋቢት 16 ቀን ከጠዋቱ 2 ሰዓት ጀምሮ እስከ ቀኑ 11 ሰዓት ተኩል ድረስ ለተከታታይ 9 ሰዓታት ሲደረግ በነበረው ከፍተኛ ውጊያ የ15ኛ ክፍለ ጦር ነበልባሎች ያገዛዙን ሰራዊት ሙትና ቁስለኛ በማድረግ የግንባሩን የበላይነት ተቆጣጥረዋል። በውጊያው ወቅትም ከበቅሎ ማለቂያ አቅጣጫ ለጠላት ሰራዊት ድጋፍ ለመስጠት የመጣው ተጨማሪ ኃይል በጀግናው ፋኖ አይቀጡ ቅጣት ተቀጥቷል። የደረሰበትን ኪሳራ ተሸክሞ በውርደት ወደ መጣበትም ፈርጥቷል። የተማረኩ ንብረቶች 3 ክላሽ፣ 5 የሳጥን ብሬን ተተኳሽ፣ 260 የዲሽቃ ተተኳሽ፣ 470 የክላሽ ተተኳሽ እና 6 የወገብ ትጥቆች በፋኖ እጅ ገብተዋል። የአገዛዙ ሰራዊት በጦር ሜዳ የደረሰበትን ክፉ ሽንፈት ለመበቀል በሰላማዊ ዜጎች ላይ እሩምታ ከፍቷል። ጦርነት በነበረበት ቀጠና ሲጓዝ በነበሩ አንድ የህዝብ ማመላለሻና አንድ የጭነት መኪና ላይ በከፈተው ተኩስ አርቲስት ማዲቱ ሙዳይ ከልጆቿ ጋር በነበረችበት መኪና ላይ ጥቃት ደርሶባታል። በጥቃቱ ሹፌሩን ጨምሮ 4 ሰዎች ሲቆስሉ 2 ንጹሐን ዜጎች ህይወታቸው አልፏል። ይህ አረመኔያዊ ድርጊት የአገዛዙን የክፋት ጥግ የሚያሳይ መሆኑም እዙ ገልጿል። የ15ኛ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ አሰፋ መለስ እንደገለጹት ይህ በንጹሐን ላይ ያነጣጠረ ጥቃት የትግሉን አስፈላጊነት ይበልጥ ያረጋገጠ ነው። መዳረሻው ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ እንደሚቀጥልም ቃል ገብተዋል። ዛሬ የታዘብናቸው ክስተቶች የሚያረጋግጡት አንድ እውነት ቢኖር የአማራ ህዝብ የህልውና ተጋድሎ ወደማይቀለበስበት ደረጃ መድረሱን ነው። የምርጫ ሴራዎች መክሸፋቸው፣ የሰራዊቱ አባላት ወደ ህዝባዊ መቀላቀላቸውና የህዝቦች አንድነት መጠናከር ለነጻነታችን መቅረብ ትልቅ ተስፋዎች ናቸው። በንጹሐንና በአርቲስቶች ላይ የሚፈጸመው ግፍ ግን የትግሉን አስፈላጊነት ይበልጥ ያሳየናል። እውነትን ቆንጥጦ የሚያወጣውና የነጻነት ብስራትን የሚያበስረው ቻናላችንን ሰብስክራይብ በማድረግ ከጎናችን ይሁኑ። ስላዳመጣችሁን እናመሰግናለን። ድል ለአማራ ህዝብ፣ ሰላም ለሀገራችን።